በታሪኩ መጀመሪያ ላይ ኒኪ የተባለ ሰው ከሴት ጓደኛው ጄስ ጋር በቪአይፒ መቀመጫ ላይ ተቀምጦ የአሜሪካን ፉትቦል ግጥሚያ ሲመለከት ይታያል። ጨዋታው እየተካሄደ ቢሆንም ኒኪ ትኩረቱ ከጨዋታው ይልቅ በተመልካቹ ላይ ነበር። አንዲት ቆንጆ ልጅ ከመቀመጫዋ ተነስታ ስትሄድ ይመለከታል። በዚያም ጊዜ አንድ ተንኮለኛ ሀሳብ ወደ አይምሮ ይመጣል። ይቺ ልጅ ስንት ሰው ዞሮ እንደሚያት እንይ በማለት ከጄስ ጋር ትንሽ ውድድር ያደርጋል። በአቅራቢያቸው ተቀምጦ የነበረው ሊዋን የተባለ ሰው እሱም በውድድሩ ላይ መሳተፍ እንደሚፈልግ ይናገራል። ኒኪም ይስማማል። ሁሉም በጨዋታው መልክ $10 ውድድር በማስያዝ መቁጠር ይጀምራሉ። ልጃገረዷ ከተመልካች መሃል ወጥታ ስትሄድ 7 ሰዎች ዞረው እንዳዩት ውጤቱ ያሳያል። በዚህ ውድድር ጄስ የቀረበ ቁጥር በመገመቷ አሸነፈች። ሊዋን ያለምንም ማቅማማት ገንዘቡን ይሰጣታል። እናም ቀጣዩን ዙር እንድንጀምር ሀሳብ ያቀርባል። በዚህ ጊዜ ውድድሩ ቀጣዩን ጥፋት ማን ይፈጽማል በሚል ነው። ጄስ ስለ ጨዋታው ብዙም እንደማታውቅ በመናገር ትተዋለች። ኒኪ ግን በጉጉት $1000 ውድድር ይያያዛል። ዳኛው ፊሽካውን እንደነፋ ጥፋት መፈጸሙን ይመለከታል። ጥፋቱም ኒኪ የገመተው ቡድን ላይ ይሆናል። አሸንፎ ገንዘቡንም ኪሱ ገብቷል። ሊዋን ከተሸነፈ በኋላም የበለጠ በመነቃቃት በዚህ ጊዜ $5000 ውድድር እናድርግ ይላል። አሁን ጥያቄው ተጫዋቹ ኳሱን ይቀበላል ወይስ ይዞ ይሮጣል የሚል ነው። ኒኪ $5000 ውድድር ለማድረግ ትንሽ ቢያቅማማም በመጨረሻ ይስማማል። ሊዋን ተጫዋቹ ይሮጣል ሲል ኒኪ ደግሞ ይቀበላል ይላል። ፊሽካው እንደተነፋ ተጫዋቹ ኳሱን ይዞ ይሮጣል። ይህም ማለት ኒኪ $5000 ተሸነፈ ማለት ነው። ኒኪ ችግር የለውም $5000 ተሸንፈናል፣ እዚህ ጋር ይብቃል በማለት ጄሰን ቡና ለመጠጣት እንሂድ ይላታል። ለመውጣትም ቢፈልግ ሊዋን ግን ቪአይፒ ላውንጅ ውስጥ ነው ያለኸው፣ ገንዘብ አለህ፣ ለምን $5000 ትበሳጫለህ? እስቲ ሌላ $10000 ውድድር እናድርግ ብሎ ይወተውተዋል። በመጨረሻም ኒኪ ይስማማል። አሁን ጥያቄው ተጫዋቹ ቀጣዩን ቅብብል በትክክል ያደርሳል ወይስ አያደርስም የሚል ነበር። ኒኪ አዎ ያደርሳል ቢልም ሌላኛው ቡድን ኳሱን ይነጥቃል። ኒኪ አሁን $15000 ተሸንፏል። ገንዘቡን በሚያወጣበት ጊዜ ኒኪ ትንሽ ይበሳጫል። ለአፍታ አሰላስሎ በዚህ ጊዜ $50000 ውድድር እናድርግ ይላል። ጄሲን ስትሰማ ደነገጠች። ኒኪ ግን የተናደደ ይመስላል። በዚህ ወቅት እድሉ ከሱ ጋር አልነበረችም። ቀጣዩን ውድድር ደግሞ ተሸንፎ ሌላ $50000 መስጠት ነበረበት። አሁን ጄስ በአስቸኳይ እንዲያቆም ብትለምነው የኒኪን ንዴትና ኩራት አሸነፋት። ምንም ሳያስብ ቀጣዩን $100,000 ውድድር ያስይዛል። ሊዋን እየሳቀ እንዲህ ያለ ገንዘብ አለ ግን ብሎ ያስቅበታል። ኒኪ ዝም ብሎ ሙሉ የገንዘቡን ጥቅል ጠረጴዛ ላይ ይወረውራል። በዚህን ጊዜ ኒኪ ቀጣዩ ቅብብል ይቋረጣል እንጂ አይጠናቀቅም ብሎ ቢወራረድም ቅብብሉ ግን ይሳካል። አሁን ኒኪ $100,000 ኪሳራ ደርሶበታል። ጄስም በባህሪው ደንግጣለች። ኒኪ የቀረኝ $1 ሚሊዮን አለኝ፣ ሁሉንም እናስይዝ ይላል። የመጨረሻ ውሳኔ በካርታ ጨዋታ እንዲሆን ይወሰናል። ሊዋን በተከታታይ እያሸነፈ ስለነበር አሁን በደስታ ብድ ብሏል። ሊዋን ካርታውን ይስባል። የወጣለት 5 ቁጥር ነበር። አሁን ኒኪ ማሸነፍ የሚችለው ከ5 በላይ ካርታ ካወጣ ብቻ ነው። የማሸነፍ እድሉ በጣም ዝቅተኛ ነው። ኒኪ በሙሉ እምነት አንድ ካርታ አንስቶ ይገለብጠዋል። ነገር ግን የወጣው 3 ነበር። ይህንንም ስታይ ጄስ ወዲያው ከተቀመጠችበት ወደቀች። ኒኪም ጨዋታውን ሲጀምር $10 ውድድር ለማድረግ ብቻ ነበር ያሰበው። አሁን ግን $1 ሚሊዮን በላይ ተሸንፏል። በዝምታ መውጣት ጀመረ። ነገር ግን ኒኪ ቆመና $2 ሚሊዮን ውድድር አቀረበ። ኒኪም ሊዋን በቴሌስኮፕ በመጠቀም ማንኛውንም ተጫዋች በዘፈቀደ መምረጥ ይችላል። ኒኪ ደግሞ የተጫዋቹን ጀርዚ ቁጥር በትክክል የገመተ አሸናፊ ይሆናል የሚል ፈተና ቀረበ። ሊዋንም ይህ እኮ የአእምሮ ማንበብ ያህል ነው አለ። ጥርጣሬውንም በማስወገድ ኒኪ እሺ እኔ አልገምትም፣ በዚህ ጊዜ ጄስ ትገምታለች አለ። ጄስ ምንም አልገባትም ነበር። ኒኪም ሜዳውን ቀኝተሽ የራስሽ እንደሆነ የሚሰማሽን ቁጥር ብቻ ተናገሪ አላት። ሊዋንም አንድ ተጫዋች መረጠ። ጄስም ቴሌስኮፑን ወስዳ ሜዳውን ስትመለከት አይኗ አንድ የምታውቀው ሰው ላይ አረፈ። ጓደኛቸው ፈርሃድ የጀርሲ ቁጥር 55 ለብሶ ነበር። ጄስ ይህ ሁሉ የኒኪ ዕቅድ መሆኑን ተረዳች። ቁጥር 55 አለች። መልሱም ትክክል ነበር። ሊዋንም ደነገጠ። ውድድሩን አሸንፈዋል። ሁለቱም $1 ሚሊዮን ትርፍ አግኝተዋል። የተሸነፉት ገንዘብ ሙሉ ለሙሉ አስመልሰዋል።
በመኪና ውስጥ እያሉ ኒኪ ይህ ሁሉ የእቅዳቸው አካል እንደነበር ለጄስ ይነግራታል። ሊዋን ለረጅም ጊዜ ሲከታተሉት ቆይተዋል። ሊዋን ከሆቴል ክፍል እንደወጣ 55 ቁጥር በውስጥ ታዋቂ አእምሮ ውስጥ እንዲቀረጽ ተደርጓል። ቁጥር 55 በዘበኛው የደንብ ልብስ ላይ፣ በማስታወቂያ ሰሌዳዎች ላይ እና በመኪና ውስጥ ሲሰማ የነበረው ዘፈን ውስጥም 124 ጊዜ ተደጋግሞ ነበር። ስለዚህም ሊዋን በቴሌስኮፕ ሲመለከት አእምሮ በተፈጥሮ ወደ 55 ሄደ። ጄስ ደግሞ ፈርሃንን እንዳየችው 55 አለች። በጨዋታው ሁሉ አገላለጿ ተፈጥሯዊ እንደሆነ ጄስ አስቀድሞ ምንም አልተነገራትም ነበር። ከጥቂት ቀናት በፊት ኒኪ ከአንድ ሴት ጋር አልጋ ላይ ተኝቶ ሳለ አንድ ወንድ ሽጉጥ በራሱ ላይ ደቅኖበት ነበር። ጄስም አጠገቡ ነበረች። ኒኪ ግን በረጋ መንፈስ አንዲት ሳንቲም የለኝም፣ መተኮስ ከፈለግ ተኩስ አለው። ሽጉጥ የያዘው ሰው የኒኪን አጸፋ ተመልክቶ ይህ ሰው ብልህ መሆኑን ተረዳ። ኒኪ ጥቃቅን ስርቆቶችን በከፍተኛ ክህሎት የሚያከናውን አጭበርባሪ ዋና ነበር። ኒኪም ለጄስ ይህ የእኛ ቤተሰብ ሥራ ነው፣ አባቴ፣ የእርሱ አባት ሁሉም አጭበርባሪ ነበሩ አላት። ጄስ ከሱ መማር እንደምትፈልግ ነገረችው። ኒኪ እየወጡ ሳለ የጄስን ቀለበት፣ ሰዓትና ቦርሳ በድብቅ ሰረቃት። የእጅ ቅልጥፍና፣ ጊዜ አጠቃቀምና ትንሽ ስታይል ለዚህ ሥራ የሚያስፈልገው ይህ ነው አላት። ከጥቂት ወራት በኋላ ኒኪ ቡድን ማቋቋም በጀመረበት በኒው ኦርላንስ ውስጥ ጄስ አገኛት። ጄስ ውድ የሆኑ ዕቃዎችን መስረቅ ጀመረች። ኒኪ ሌላ ትልቅ ሥራ ሰጣት፣ የከፍተኛ ቴክኖሎጂ ማጭበርበርና የክሬዲት ካርድ ስርቆት። አንድ ቀን ጄስ እና ፈርሃድ በአንድ ሀብታም አካባቢ ፈርሃድ ራሱን እንደሳተ በማስመሰል የሰዎችን ትኩረት ሲስቡ፣ ቀሪው ቡድን ሌብነቱን ያከናውን ነበር። በሳምንት ውስጥ $1.2 ሚሊዮን አገኙ። በማግስቱም ኒኪ ለጄስ $80,000 ሰጥቶ ተሰናበታት። ጄስም በኒኪ ፍቅር ወድቃ ስለነበር ልቧ ተሰብሮ ከዛም ሲያልፍ የተከፈላት ገንዘብ አነስተኛ መሆኑን ስለተረዳች በጣም ታለቅሳለች። ከዛም ከ3 ዓመት በኋላ ይወስደናል። ኒኪ የውድድር መኪና ባለቤት ከሆነው ጆርጅ ጋር ተገናኘ። ጆርጅ የፈጣን መኪና ውድድር መኪና አዲስና በጣም ፈጣን የሆነ ሶፍትዌር አግኝቶ ነበር። በዚህ ሥራ እቅዱ ኒኪ የኢኤክስአርን የውሸት ስሪት የሆነውን ሶፍትዌር ለተቀናቃኝ ቡድን እንዲሸጥ ነበር። ኒኪ ለሥራው $1 ሚሊዮን ሊከፈለው ተስማማ። ኒኪም ከሽያጩ የሚገኘውን ብር እርሱ እንደሚወስድ ተናግረው ለሁለት ተስማሙ። በዚያ ምሽት የሚደረግ ግብዣ ነበር። በተደረገው ግብዣ ላይ ጄስ የጆርጅ ሴት ጓደኛ ሆና ስትመጣ እንመለከታለን። ኒኪ ከከባድ ድንጋጤ ተሞልቶ ነበር። በግብዣውም ላይ በኒኪ እና በጆርጅ መካከል ጥል እንዲፈጠር እና የተጋባዡን ሰዎች ትኩረት ለመሳብ ተስማምቶ ነበር። ኒኪ ጄስን ከጆርጅ ጋር ስትሳሳም ሲመለከታት ከጄስ ፍቅር ይዞት ስለነበር በጣም ተናዶ ነበር። በኒኪ እና በጆርጅ መካከል እንዲፈጠር ታስቦ የነበረው የውሸት ጠብ ወደ እውነተኛ ንዴት ተቀይሮ ኒኪ በጆርጅ ላይ ከባድ ድብደባ ያደርሳል። በዚያም ሁኔታ የተቀናቃኞቹን ቡድን በደንብ ትኩረት መሳብ ይችላል። በዚህ መሃል ኒኪ የተቀናቃኞቹን ቡድን ቢዝነስ ካርድ ያገኛል። ሴኪሪቲ ካርዶችም ወስደው ከዝግጅቱ ያስወጡታል። በነጋታውም ኒኪ ለማክላረን ቡድን በመደወል በ$3 ሚሊዮን የኢኤክስአር ሶፍትዌርን ሊሸጥላቸው እንደሚፈልግ ለድርጅቱ ባለቤት ይነግረዋል። የማክላረን ቡድን የገንዘብ ችግር ስላልነበረባቸው ቀጥታ ሶፍትዌሩን ወደ መሞከር ይገባሉ። ውጤቱንም ሲመለከት ፊቱ በደስታ ተሞላ። በዚያም ተስማምቶ ኒኪ ጠቅላላ ሶፍትዌሩን በ48 ሰዓት እንደሚያደርስ ቃል ይገባላቸዋል። በተመሳሳይ ጊዜም ጄስ ከፈርሃድ ጋር አጋጣሚ በሚመስል ሁኔታ በመንገድ ዳር ላይ ሲገናኙ ያሳየናል። ነገር ግን ፈርሃድ በኒኪ ተልኮ ነበር መንገድ ላይ ጠበቃት። በዛም አያይዞ ኒኪ እስካሁን እንደሚወዳት ይነግራታል። ከዛም ፈርሃድ ከኪሱ አንድ ነገር አውጥቶ ለጄስ ይሰጣታል። ስትከፍተውም ጄስ ከተወሰኑ ዓመታት በፊት አይታ በጣም ወዳው የነበረው የአንገት ሐብል ነበር። ካየችውም በኋላ ልቧ በጣም ይነካል። ጄስም ለፈርሃድ ኒኪ እንደማታምነው ብትነግረውም አይኗ ላይ ግን እስካሁን እሱ ፍቅር እንዳላት ይነበብ ነበር። በስምምነታቸውን ጊዜ ኒኪ በማክለረን ባለቤት መገኛ መገኘት ቃል የገባውን ሶፍትዌር ያስረክባል። በምላሹም
የተስማማውን ገንዘብ ይቀበላል። ነገር ግን ኒኪ ሪስክ ካለበት ስራ መውጣት ስለማይወድ በድብቅ ለሁሉም ኮፒ እንዲሸጥ ለተስማማባቸው ሰዎች ሲሸጥ የነበረው የኦሪጂናል ሶፍትዌርም ኮፒ ነበር። በዛ ምሽት ማምለጥ እየቻለ ኒኪ ለጄስ መልእክት ይልክላታል። መልእክቱም በትክክለኛው ጊዜ መምጣት ከቻልሽ አብረን መጥፋት እንችላለን የሚል ነበር። ኒኪ ጠበቀ፣ ግን ማንም አልመጣም። ተስፋ ቆርጦ ሊወጣ ሲነሳ ጄስ ትመጣለች። ከቤት ሲወጡ የማክለርን ባለቤት ጋርድ ኒኪ ፊት ቀድሞ ነበር። ኒኪ የሰራውን እያንዳንዱን ነገር አውቆ ስለነበር የመኪና ግጭት መከላከያ በመልበስ ሆን ብሎ ከኒኪ መኪና ጋር ይጋጫል። ከዛም በኋላ ኒኪና ጄስ ሁለቱም ካጭበረበሩት ሙሉ ብር ጋር ይያዛሉ። የማክለርን ባለቤት የሆነው ጆርጅ በጣም ተቆጥቷል። ያንን ሶፍትዌር ለመስራት $40 ሚሊዮን አውጥቶ ነበር። አሁን ግን ሁሉም ነገር ፈርሷል። ኒኪ የሚጠየቀውን በሙሉ መልስ አልሰጥም በማለቱ ጆርጅ የጄስን አፍንጫ ጠምቆ በመያዝ አየር እንዳታገኝ ሲያደርጋት ኒኪ ዝም ማለት አልቻለም። ኒኪ ጄስ ስትሰቃይ ማየት ስላልቻለ ለጆርጅ እውነቱን ተናገረ። ሶፍትዌሩን የሰረኩት ለራሴ ጥቅም ነው፣ ምክንያቱም አሁንም ጄስን ወዳታለሁ በማለት አመነ። በዚሁም ቅጽበት የጆርጅ የቅርብ ሰውና ጥበቃ ኃላፊ የሆነው ኦዌንስ ሽጉጡን አውጥቶ ኒኪን ደረቱ ላይ ተኮሰበት። ኒኪ ደም እየፈሰሰው መሬቱ ላይ ወደቀ። ጆርጅ ይህንን ሲያይ ደነገጠ። ኒኪ እንዲገደል አልፈለገም ነበር። ኦዌንስ ጆርጅን ቶሎ ውጣ፣ እኔ የቀረውን አስተካክላለሁ አለው። ጆርጅ በፍርሃት ተውጦ ገንዘቡን እዚያው ትቶ በመኪና መለጠ። ኦዌንስ ጆርጅ ከአካባቢው እንደራቀ ሲያረጋግጥ ወደ ኒኪ ጠጋ ብሎ ቁስሉን ማከም ይጀምራል። እዚህ ጋ ነው ትልቁ ምስጢር የሚገለጠው። ኦዌንስ በእውነቱ የኒኪ ወላጅ አባት ነበር። ኒኪ የተኮሰበት ቦታ ልቡን እንዳይነካው በጥንቃቄ ተመርጦ የተተኮሰ ሲሆን ይህ ሁሉ ጆርጅን ለማስፈራራትና ከቦታው ለማባረር ሆም ተብሎ የተደረገ የማታለል ስራ ነው። ባኪ የጆርጅን በሚሊዮን የሚቆጠር ዩሮ የያዘ ሻንጣ ወስዶ ሆስፒታል ሂዱ ብሏቸው ጥሏቸው ሄደ። ኒኪም ሆነ አባቱ ባኪ ሁሉም ቢሆን በመጀመሪያ ለራሳቸው ጥቅም እንደሚያስቡና አንዳቸው ለሌላቸው ዋስትና እንደማይሰጡ ግልጽ ሆነ። ጄስ ደም እየፈሰሰው ያለውን ኒኪ ይዛ ወደ ሆስፒታል እየሄደች ሳለ ኒኪ በእጇ ላይ የነበረውን ከጆርጅ ቤት ሰርቃ የነበረውን $200,000 ሰዓት እጇ ላይ ይመለከታል። ተያይተውም ፈገግ ይላሉ። ጄስ ምንም እንኳን ገንዘቡን ባያገኙትም ኒኪ ለእሷ ያለውን ፍቅርና የሌብነት ችሎታ አይታለች።